ያለሽ አልሰማ የኔ ፍንድት ባይልሽ ነገር አኖርሽ ነበር ያማን በጣም ነው የሚያምሩት ጋይስ እብድ የሆነች ልጅ Tommy Plus collection. Thank you. እብድ የሆነች ልጅ ጋይስ እውነት በቃች ልጅ ወይኔ ዲቻ ቦይስ መጣ ሁለት እብዶች አይ እንትና የቶማስ የጂም ቤት ምርቃት ነው ጋይስ ስለ እንደ ጊፍት የሰጣት Tommy Plus collection. Thank you. እብድ የሆነች ልጅ በቃ እብድ እኮ ናት እብድ የጂም ቤት ምርቃት ነው የጋይስ የሚገርም ጂም ቤት ነው የከፈተው ይሄ ልጅ ማለት ነው እውነት ብዙ ነገር አሳልፎ ነው እዚህ ጋር የደረሰው ጋይስ እንዲህ ቀላል እንዳይመስላችሁ ጋይስ እንግዲህ ቪዲዮውን እንዳያችሁት ነው ቶማስ በቲክቶክ ስሙቱም እና አላቅም ብቻ ቶማስ አይል የሚባል ልጅ ማለት ነው የጂም ትሬነር ነው ኮች ነው አሰልጣኝ ነው እሱ የራሱ ጂም ቤት ትልቅ የሚባል ጂም ቤት ነው የከፈተው እና በዛ ምክንያት ተደርጎ ነው ይሄ ፕሮግራም የተዘጋጀው እንግዲህ ከጓደኞቹ ጋር በመሆን ጃኒም እዛ ጋር ሄዳ ማለት ነው እሱን ለመደገፍ እንዳያችሁት ብዙ ነገር አድርጋለች ብቻ በጣም የሚያምር ጂም ቤት ነው የከፈተው ጋይስ እየሄዳችሁ ቼክ ማድረግ ትችላላችሁ በዚህ አጋጣሚ ለቶማስም እንኳን ደስ አለን በላው ጋይስ እስኪ እናንተም ሁላችሁም ኮሜንት ስር እየገባችሁ እንኳን ደስ አለ በሉት እሺ እስኪ ደግሞ ወደ ሌላ ቪዲዮ እንሂድ ሰላም ጋይስ እንዴት ናችሁ ዛሬ ደግሞ በሌላ ቪዲዮ መጥተናል ቪዲዮውን እንደሁል ጊዜው ላይክ ሼር ኮሜንት እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ ወደ ቀጣይ ቪዲዮ እንሂድ እኔም ፈልጋው አዶናይ ነው እኔም ፈልጋው አዶናይ አንተን አልፈልግም አዶናይ ጋይስ አሽኮረሙ አቀደልኝ አዶናይ ምን እንደማረግ ታውቂያለሽ አዱና ቅርበው አንተ አዱና ቅርበው ወይ ጉድ አዶናይ ነው የምፈልገው ጋይስ ሰማቻታችሁ እብድ ምንድነው ና የምን እየሰራህ ነው ያኒ ወይ መተሽ የድር እየሰራህ የምን ቶማስ እኔ እኮ በቃ በጣም ለምን መተሽ እንዴት ነው የምታዩ ጋይስ አያችሁታ ሁለቱም ስነ ስርዓት ምን ያካለሽ ስነ ስርዓት አድርጋ ና ማዋራት አውራት ሺት ሚስተር ነው ዮ
ዛሬ ዲቻ ቦይስን ስፖርት እያሰራ ዋን ሀወር እኮ ነው ታዲያ ካንሳበት ዲቻ ቦይስን ጂም ጀመር ማለት ነው ጋይስ። ልቡን ወስደሽዋል። ምንም የሚያወራ ነገር አይደለም ልጁ። ላንቺ መጥቶ የሚነግርሽ ነገር አይደለም። እኔ ምንም አላልኩም። እግዚአብሔር ቢሰማ ይገድልሃል። ያልገለውም እንዴ? እስኪ እንደዚህ በል እስኪ ስሚኝ። አዶናይ ና ኧረ ተው ይለምነኛል። እስኪ የምን እየሰራ ነው? የምን እየሰራ ነው? የምን እየሰራ ነው? የሚያስቃብጥ ልጅ ነው። የምን እየሰራ እንደሆነ ከቶሚ ምን ነበር እንትን ያለው አጠገብ ያለው ልጅ አንድ ላይ ሆነ ጨፈሩት። ሰግጥ ታያችሁት ነው ጋይስ። እንግዲህ አዶናይ ሰግጥ እያለ ነው። ወይኔ ጃኒ ግን ማለት ነው ጋይስ አዶናይ ስታየው እንዴት ነው የምትሽኮረመመው? አይታችሁታላ? አዶናይ ማለት በጣም ነው የሚያፍራት። ቶማስ ደግሞ አይማርማ እያሳፈራት እኮ ነበር። ብቻ አዶናይ ዲቻ ቦይስን ይዞ ጂም ቤት ወሰዳቸው እዛ ለማሰራት ማለት ነው። ይሄ ልጅ በቃ ይለያል ጋይስ። እውነት አዶናይ ይለያል። ወይኔ ጉዴ! ማን ያደርጋል እንደዚህ? እውነት በዚህ ዘመን ደግሞ አስቡት አይደለም እንደዚህ ሰው አምጣችሁ ራሳችሁ እንትን ልታረጉ የራሳችሁ እውነት ለመናገር የራሳችሁ ቤተሰብ እንኳን እንዲህ ማድረግ ይከብዳል በጣም። ብቻ ለአዶናይ ክብራ ጋይስ፣ ሪስፔክት ለአዶናይ ጋይስ። እንግዲህ የዛሬን ቪዲዮ ይሄን ይመስል ነበር። ከወደዳችሁት እንደ ሁልጊዜው ላይክ፣ ሼር፣ ኮሜንት እንዲሁም ሰብስክራይብ በማድረግ ያበረታቱኝ። በቀጣይ ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑ።